ካሮት አለ፣ ድንች ያስፈልገናል፣ ጥቅል ጎመን ያስፈልገናል፣ ነጭ ሽንኩርት እንዲሁም ቃሪያ ያስፈልገናል። ስለዚህ አሁን እዚህ ጋር ቀጠን አድርገን ረዘም አድርገን ነው የምንከትፈው ማለት ነው። ካሮቱንም ድንቹንም ጥቅል ጎመኑን ቀጠን ረዘም አድርገን ነው የምንከትፈው። ስለዚህ እዚህ ጋር መጥበሳችን ላይ እንደምናየው ዘይት እናደርጋለን። ከዛም በኋላ ላይ ሽንኩርታችንን እናደርጋለን። ስለዚህ ሽንኩርታችንን በደንብ ጠበስ እናደርገዋለን። ዘይት ብቻ፣ ውሃ ምንም አይገባውም። እንዳይዝብን መሀል ላይ ማማሰላችንን አንርሳ። ከዛም እንዲሁም እንደምታዩት እንደዚህ በቀጫጭኑ የከተፍነውን ካሮት እንከተዋለን። ሽንኩርቱን ጠበስ ካለ በኋላ ማለት ነው። ስለዚህ አሁንም እንደነገርኳችሁ ምንም አይነት ውሃ አይገባም። በደንብ መጥበስ ማለት ነው። ያው መጥቆር የለበትም ግን እንደ መብሰል ያው እንደምታዩት ነው። ድንቻችንን ከላጥን በኋላ ላይ አጥበን በደንብ ማጠብ አለብን፣ ውሃ እየቀየርን ማለት ነው። ስታርቹ እንዲወጣ ውሃን በደንብ እየቀየርን ማውጣት አለብን። አንዳንድ ጊዜ በመቻኮል ሳናጥበው ከቀረን ውሃ እየቀየርን ስታርቹ አይወጣም። ስለዚህ ያለ ጤናችን ጥሩ አይሆንም ማለት ነው። ስለዚህ በደንብ ካጠብነው በኋላ ላይ ካሮቱን ትንሽ ጠበስ ካላለን በኋላ ላይ ድንቻችንን ከተን እንጠብሳለን ማለት ነው። ልክ ስንጠብስ ግን እንደ ቺፕስ አይደለም የምንጠብሰው፣ ላይ እንደ መብሰል ማለት ነው። እንዲበስል አድርገን ነው እንጂ እንደ ቺፕስ ደረቅ ብሎ አይደለም የምንጠብሰው ማለት ነው። ከዛም እርዳችንን እንጨምራለን። ያው ጥቅል ጎመን አይደል? ለከለር እርዳችንን እንጨምራለን ማለት ነው። እርዳችንን ከጨመርን በኋላ ላይ በደንብ አድርገን እናቀላቅለዋለን። ምክንያቱም
እርዱ የአንዱን ሳይድ ብቻ ምግብ እንዳይዝ፣ የአንዱን ሳይድ ብቻ ጣዕም እንዳይዝ በደንብ ማቀላቀላችንን መርሳት የለብንም ማለት ነው። እዚህ ጋር ቪዲዮ ላይ ቆርጬዋለሁ እንጂ ጥቅል ጎመናችንን ስንከትፍ አላሳየኋችሁም። ግን ጥቅል ጎመናችንን እንደዚህ በደንብ አጠር አድርገን ነው ቀጠን እና ትንሽ አጠር አድርገን እንከትፈዋለን። ከዛም በኋላ ላይ ይሄን ጥቅል ጎመናችንን በደንብ ማጠብ አለብን። ምክንያቱም ውስጡ ያለው ባክቴሪያዎች እንዲለቅ። እናም በደንብ ማጠፍጠፋችንን አትርሱ። ያው ውሃ መኖር የለበትም። ስለዚህ ጥቅል ጎመናችንን እንከታለን። ግን እንደምታዩት ጥቅል ጎመኑ ብዙ ይመስላል፣ ግን ሲጠበስ እየቀነሰ ይመጣል። ሲጠበስ ውሃውን ስለሚመጥና ውሃው ተኑ ስለሚያልቅ ቢበዛም ችግር የለውም ማለት ነው። ስለዚህ አሁን ያው የደረሰ አይደለ ሮዝሜሪያችን ወይም መጥበሻ ቅጠላችንን እንጨምራለን ማለት ነው። በአብዛኛውን ጊዜ በተለምዶ ጥብስ ቅጠል ተብሎ የሚጠራውን የምታዩት ሙሉ ድስት የነበረው ሙሉ መጥበሻ የነበረው ጥቅል ጎመናችን ይኸው እያነሰ መጥቶ ውሃውን መጥቷል። ስለዚህ አሁን ጨዋችንን እና ቁንዶ በርበሬ እናደርጋለን። ያው እየደረሰ ስለሆነ ማለት ነው። ከዛም በኋላ ላይ ቃሪያና ነጭ ሽንኩርታችንን ስላይስ አድርገን በቀጭኑ እንከተዋለን። ስለዚህ እዚህ ጋር ጨዋችንን ቀምሰን እናወጣዋለን ማለት ነው። በስተመጨረሻም እንዲህ ጥፍት ያለ ጥቅል ጎመናችንን ሰርተናል። ስለዚህ እኔ ለዛ የሚሆን ማባያ ስላለኝ ከማባያ ጋራ አብረን እንበላለን ማለት ነው።